ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ተበለላችሁ ባላችሁበት ሁሉ ሰላማችሁ ነው በዛን እያልኩኝ ዛሬም በአንድ ቪዲዮ መጥቻለሁ። ይሄ ቪዲዮ ደግሞ ሰንበት ቪዲዮ ለሁሉም ሼር አድርጎ እና እኔ ጥያቄ የሆነበት ነገር አለ። ይሄ ጥያቄ እንድትመልሱ እፈልጋለሁ። አብዛኛው ሳውዲ የምትሰሩ ልጆች ማለት ነው እና ከኢትዮጵያ ሳውዲ ወደዚህ ስንመጣ ደሞዛቸው 1000 ብር እንደሚከፈል ስራቸው ጽዳት እንደሆነ አምነን ነው የምንመጣው። እዛ ከደረሰን በኋላ እዛ ተነግረን የምንመጣና እዚህ ያለው ውሸት ነው። እዛ ለጽዳት ብለን ስንመጣ ምግብ እንሰራለን፣ ልጆችን ይዘለን፣ ልብስ እናጥባለን፣ እንተኩሳለን። ቤት ያለው ሁሉ ስራ ነው የምንሰራው። ግን እዛ ስንመጣ ጽዳት ብቻ እንደሆነ አውቀን የምንመጣ ግን እዛም እንዴም ሆነን ሁሉም ተቃቅመን ሰዓትን እንኳን የአንዳንድ ቤት ላይ ከ1000 ብሩን ለዋሳ ተብሎ 200 ብር የሚቆረጥበት ቤት አለ። 100 ብር የሚቆረጥበት ቤት አለ እና በጣም ነው የሚከብደው። እሱም ቢሮ ነው የሁሉ ሰዓት እየሰራ ለዋይፋይ ብሎ መቆረጥ በጣም ነው የሚያናድደው። ልብ በጣም ነው የምሰበረው። ለምን ካላችሁ ከ1000 በወር 800 ብር ብቻ ነው የምናገኘው። ግን ለምን እንደኔ ቢሆን ዋይፋይ ቢቀር ይሻለኛል። እስቲ እናንተ ምን ትላላችሁ? 200 ብር በወር ከሚቆረጥ ዋይፋይ ቢቀር ይሻላል። ለምን ካላችሁ ስልክ አብዛኛ ጊዜ እንደዚህ ለምን ቤቱ ሰዓት ነው የምትይዘው ስለሆነ ሁሉ ጊዜ ስራ ስለሆነ 24 ሰዓት ብንጠቀም ጊዜ ያገኝተን ብንጠቀም ዋይፋይ የሚጠቅም እኛ እኮ የምንጠቀም ሰዓት ስለሌለ ምን ያደርጋል? እንደኔ ቢሆን ቢቀር ይሻላል። እስቲ እናንተ ምን ትላላችሁ? እና ብዙ ልጆች እንዲህ ነው እየሰሩ ያለው 800 ብር ለዋይፋይ ተብሎ በወር 200 ብር ይቆረጣል። አንዳንድ ቤት ደግሞ 100 ብር ነው የሚቆረጠው። እንደኔ ቢሆን ባይቆረጥ ይሻላል። ለምን ዋይፋይ ቢቀር ይሻላል። አንዳንዴ ግን ዋይፋይ ቢቀር ይገፋል እንጂ ግን ጊዜ እኮ እናገኘው። ለምሳሌ ብዙ ሰዓት እንጠቀምም እንኳን ብንጠቀምና ጊዜ ብንይዝና ስልክ ብንይዝ ብዙ ነገር ሶሻል ሚዲያ ያለው ነገር ሁሉ የምናይ ቢሆን ኦኬ። ግን ከስራ አንፃር ስልክ የምትይዝበት የለውም። ስራ እየሰራችሁ ስልክ መያዝ አትችሉም። እና የትኛው ሰዓት ልንይዝ ነው 200 ብር የሚቆረጠው? እስቲ ይሄን አንዳንድ ቤት ነው የሁሉም ቤት ነው? እስቲ ንገሩ ለኔ በጣም ጥያቄ ሆነብኝ። በጣም ነው የሚያናድደው። ለምን ስራችሁና ብር ምንም አይመጣጠንም? ለምን 24 ሰዓት ነው የምትፈገፈጉት እዛ ሀገር እና 24 ሰዓት ነው የምትሰሩ እና ሰርታችሁን ብር እቺ የምታገኘው በዛም ይቆርጣል። ግን ሲቆርጡ በጣም ነው የምናደደው። እናንተስ ምን ትላላችሁ? እና በጣም ከባድ ነው እዚህ ሀገር በጣም ነው የሚከብደው። አንደኛ እዚህ ሀገር ሴቶች እስከ ስንት አንድ ቤት ነው ስራ የሚሄዱ አሉ እንጂ አብዛኛው ቤት ነው የሚውሉ እና እነሱ ቤት ከሁሉ አስባቸው ስልክ እንዴት አድርጋችሁ ነው የምትይዘው? እና ከባድ ነው። እና እንደኔ ግን ዋይፋይ ቢቀር ነው የሚመርጠው 200 ብር ከሚቆረጥ። እናንተ ምን ትላላችሁ? እስቲ እናንተ ሀሳብ በኮሜንት አስቀምጡ። እኔ በጣም ጥያቄ ስለሆነብኝ ነው ይሄ ቪዲዮ እየሰራ ያለው። በጣም ያናድደኝ። ለምን ከ800 ብር 800 ብር በወር ማግኘት በጣም ነው የሚያናድደው። 1000 እንኳን ይሁን 200 ብር ኢትዮጵያ ሲሄድ ይጠቀማል። አስባችሁ 200 ብር በአመት ሲጀምሩ ስንት እንደሚመጣ እና ይሄ ሁሉ ዋይፋይ እንጠቀም። በወር 200 ብር የሚወስድ ዋይፋይ እንጠቀም። ለምን ጊዜ የለንም። አስባችሁ ጊዜ ቢኖርና ብንጠቀም ያው ምንም አይደለም እንላለን፣ ግን አንጠቀም። ብዙዎች እኮ ማታ ብቻ ነው ስልክ የሚይዙ። አንዳንድ ቤት እየሰሩ ስልክ መያዝ አይችሉም። ምግብ እየሰሩ ስልክ መያዝ አይችሉም። እያጸዱ መያዝ አይችሉም። ያው ስልክ የምንይዘው አብዛኛዎቹ ስራ እየሰራን ነው። አብዛኛ ቤት ስራ እየሰራን የማይፈቅዱ ቤት አለ። ግን ሁሉም ቤት አይደለም። አንዳንድ ቤት እንዴት ነው? እስቲ ሁሉም ቤት ነው ይሄ? እስቲ ንገሩ።